ሄርሜላና ሩታን ጠርቶ ፍቅረኛ ሌላ ፍቅረኛውን ያሳያል። ይሄ በጣም የሚያሳፍር ነገር ነው። በጣም ትዕግስተኛ ነች። እኔ ብሆን አልለቀውም ነበር። ደግሞ የሱ ደጋፊዎች እኔ የሚገርሙኝ ደግሞ የሱ ደጋፊዎች አብርሽ ትክክል የፈለገውን ማድረግ ይችላል። በጣም አብርሽ ያልበሰለ ሰው ነው። በጣም እንደራሴ ሳስበው እዛ ጋር መጥቶ የሆነ ነገር እያሳያ ከሆነ ይሄ ነገር ተስፋ አለው ብላ ታስባለች። ገባክ? ሴት ልጅ ነች። የሆነ ነገር እያሳያ ከሆነ ወይ ፍቅር ነገር ወይ እየተንከባከባት ከሆነ ለምን አታስብም? እንደዚህ በዚህ ልክ ተጋፍታ የምትሄደው ለምን እንደሆነ አላውቅም። ሄርሜላም አላውቅም ለምን እሱ ማን ነውና ነው የሚለቀስለት ለሱ ብለው የሚከፉት ምናምን ለምንድን ነው? እሱ ማን ነው እንዴ? ይሄን ያክል እሱ እኮ ምንም ያደረገላቸው ነገር እኮ የለም። ምን ይዞ መጣ? ሴት ይዞ ነው የመጣው። ሶስተኛ ሴት ነው ሊያስተዋውቃቸው። እኔ ይሄን ቪዲዮ ሩታም ሄርሜላም እንደምታዩት እርግጠኛ ነኝ። እና እባካችሁ ሁለታችሁም በተቻላችሁ አቅም አብርሽን ተውት። በቃ እናንተ ከሱ በላይ ይገባችኋል። ሩታም ሄርሜላም እውነቴን ነው እንዴ ሩታ ልጅ አለሽ። በቃ ልጅሽን አሳድጊ። በቃ ከሱ በላይ ይገባሻል አንቺ። ሰላም ሰላም ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በጣም ነው የተጠፋፋ ነው። አይኖ ስላልተመቸኝ ነው ክላስም ምናምን ስለነበረ ነው። ቤተሰቦቼ በጣም ይቅርታ። አሁን ከዚህ በኋላ ቶሎ ለመምጣት እሞክራለሁ ውድ ቤተሰቦቼ። እና ዛሬ የመጣሁበት የትላንትናውን ቪዲዮ ሁላችሁም እንዳያችሁ ተስፋ አለኝ። እና እሱን ቪዲዮ አይቼ ነው በጣም አዝኜ ነው የመጣሁት። ማለት እንደዚህ ይደረጋል ብዬ አላሰብኩም ነበር። አብርሽም እንደዚህ ያደርጋል ብዬ አልጠበቅኩም ነበር። እኔ የጠበኩት ከሩታ ጋር አንድ ላይ ህይወቱን ይቀጥላል ብዬ ነበር ያሰብኩት፣ ግን አልሆነም። ሁላችንም እየሞከርን ያለ ነው እሱ ነው። ያው ሩታና አብርሽ ልዑል ሆነው አንድ ላይ እንዲኖሩ ነበር ሀሳባችን ሁላችንም፣ ግን እሱ እየሆነ አይደለም። ጭራሽ ከሄርሜላም አልፎ ሌላ ሴት ይዞ መጥቷል። ይሄ ምን ማለት እንደሆነ አልገባኝም ቤተሰቦች። ማለት አይደረግም፣ የማይደረግ ነገር ነው። ይሄ ትልቅ ነውር የሆነ ነገር ነው እና እኔ አላቅም ሩታ እንዴት እየሆነች እንደሆነ ራሱ አላቅም ቤተሰቦች። ማለት በጣም ይሄ የሆነ ዊርድ የሆነ ነገር ነው። እንደዚህ አይደረግም ቤተሰቦች። እንዴት እሷስ ፍቅርስ እንዴት እሺ ብላ እኔ አላቅም ቤተሰቦች። ፍቅር ራሱ ከሱ ጋር እንዴት ለመሆን እሱን ራሱ መቀበሏ በጣም ነው የገረመኝ። ምክንያቱም እዚህ ጋር ሩታን ይላል፣ ከዛ ደግሞ ሄርሜላን ይላል፣ ከዛ ደግሞ ፍቅር ደግሞ መጨመሯ በጣም ነው የሚያስጠላው። ማለት እንደ ሰው ተውትና እንደ ሴት በጣም ነው የሚከብደው። ባይዛው በጣም ማለት ሴት ልጅ ላይ እንደዚህ ማድረግ ዋሳራሱ በጣም ነው የሚያስጠላው። ምን ሆና እንደሆነ አላውቅም ቤተሰቦች። እና አሁን እኔ እዩ ፍቅርን ስለሚያውቃት በደንብ ከኔ ይልቅ እዩ በደንብ ስለሚያውቃት ጓደኛ ማቾች ስለሆኑ ሞር ስለሚቀራረቡ እዩን ጠርቼዋለሁ። ከዩ ጋር ያለውን ነገር በደንብ እናወራለን። ማለት ይሄንን ልደግፍ አልችልም። በቃ የማይሆን ነገር ነው። እንኳን እኔ ሩታ ራሱ አትደግፈውም። በጣም የሚያስጠላ ነገር ነው። ይሄ ዊርድ የሆነ ነገር ስለሆነ እዩ ይመጣና ከዩ ጋር በደንብ እናወራለን። መሄድም ካለብን እሷን ማስጠንቀቅም ካለብን ሂደን እናስጠንቀቃታለን። ምክንያቱም የማይደረግ ነገር ነው። በቃ ይሄ እሱ ማን ስለሆነ ነው እሱ ሶስት ሴት እንትን የሚለው እንዴ? ሲፈልግ ሩታ ጋር ሄዳል፣ ሳይፈልግ ሲቀር ደግሞ እንደዚህ ይደረጋል እንዴ? አይደረግም እኮ። ይሄ በጣም የሚያስጠላ ነገር ስለሆነ ቤተሰቦች ግዴታ መሆንም ያለበት ከሩታ ጋር ነው። ከዚህ በኋላ መሆንም መቀጠልም ያለበት ከሩታ ጋር እስከሆነ ድረስ ከሩታ ጋር ይቅርታ ብሎ መስማማት ተስማምተው ሁሉ ነገር ፊክስ ተደርጎ ነው ከሩታ ጋር መሆን የሚችሉት እንጂ ጭራሽ ከሩታ ሌላ ከዛ ከሄርሜላንም እንደዚሁ አድርጎት ፍቅር ጋር ምን ማለት ነው? አይደረግም። በጣም የሚያስጠላ ነገር አስቀያሚ ነገር ስለሆነ ቤተሰቦች ማድረግ ያለብኝን ነገር አደርጋለሁ። እኔ የምችለውን ነገር ሩታ ጋር መሄድ ካለብኝ ፍቅር ጋር መሄድ ካለብኝ ሁሉን ነገር አውራቸዋለሁ። ሁሉም ነገር ከዩ ጋርም ሁሉም ነገር አውርተን ፊክስ የምናደርገው ይሆናል ቤተሰቦች። እና እኔ አብርሽ ምን እያሰበ እንደሆነ አላውቅም። እኔ ደስም ካለው አራተኛም ሴት ሊጨምር ይችላል። እኔ እንደዛ ነው እያሰብኩ ያለሁት። እንደዛ ይደረግ። እዩ ደህና አለሁልህ። ደህና እግዚአብሔር ይመስገን። ተጠፋፋና እግዚአብሔር ይመስገን። ደህና ነኝ እኔ። አንተ እንዴት ነህ? አይደል? አዎ አዎ። እና ክላስ እንዴት እየሄደልሽ? ክላስ አሪፍ ነው እግዚአብሔር ይመስገን። ምንም አይልም። አዎ አሁን ትንሽ ቀን ብጠፋ ብዙ ነገር ተፈጠረ እና አንተስ ምን እያረክ ነው? ምንድን ነው የምትለው?
እኔ ምን ልበል? እኔ አሁን ግራ ነው የገባኝ። ፍቅር ጋር ትላንትና ደውዬላት ስለ ፍቅር ነው የምታወሪኝ? አዎ ትናንት የተፈጠረው ቪዲዮ ነው አይተዋል እንጂ። አዎ ትናንት የተፈጠረው ፍቅር ከአብርሽ ጋር ማለት በጣም የደነገጥኩት እኔ። እንደዚህ ይደረጋል እንዴ? እኔ እንጃ። ፍቅር ራሱ ምን እንዳሰበች አላውቅም። አብርሃም አንደኛ ነገር አንዴ አብርሃም አብዷል። ያበደን ሰው መመለስ ደግሞ በጣም ከባድ ነው። አብርሃም በዚህ ሰዓት ፌስታል ላይቭ ላይ አድርጎ ሰንደል ለኩሶ መሄድ ነው የቀረው። አብዷል አለ ማለት አይቻልም። በጣም ከባድ ነው። እንደምታዩ ነው እየሆነ ያለው ነገር። አንዴ ፀጉሩን ይሰራል፣ አንዴ የሆነ ነገር ያደርጋል፣ አንዴ የሆነ ነገር ያደርጋል። እኛ ራሱ ግራ ነው የገባን። አሁን በምን በኩል ራሱ መታሰር እንዳለበት ወይ ምን ማለት እንዳለበት አላውቅም። አይ ይሄማ መከሰስ ነው ያለበት በቃ። እንዴ ከሰሽ ምን ታደርጊያለሽ? ይሄ ልጅ እኮ ከሚስቱ ጋር ተፋቷል። እያደረገ ያለው ነገር መብቱ ነው። ግን እኔ አሁን በዚህ ልክ ደግሞ አንደኛ ነገር እንትን ያላልኩት ምን እንደሆነ ታውቂያለሽ? እያደረገ ያለው ነገር ወይ ፕራንክ ይሁን ወይ የቀለደ ይሁን ምን ይሁን ምንም እርግጠኛ ልሆን አልቻልኩም። በእኔ በኩል ማለት በራሱ ህይወት ላይ እንደዚህ በራሱ ላይ አይደለም እኮ እየቀለደ ያለው፣ በልጁ ህይወት፣ በራሱ ህይወት ላይ፣ በቤተሰቡ ህይወት ላይ ነው እየቀለደ ያለው አብርሃም። እኔ እንዲህ ነው ብሎ ራሱ መናገር አንደኛ ነገር ከብዶኛል። ለዛ ነው ዝም ያልኩትም ማለት ነው። ለዛ እሺ እንደው አብርሽስ እሺ የሆነ ነገር ሆኖ ነው እንበል፣ ፍቅር ምን ሆኖ ነው? እሺ ማለት ሴት ነች አይደል እንዴ? ሴት ላይ እንደዚህ አይነት ነገር ታደርጋለች? አይከብድም? በጣም ነው የሚከብደው እኮ እግዚአብሔርን። እንዴ ሚስት ትዳር ያለው ልጅ አለው፣ ጭራሽ ደግሞ ሌላ ሚስት ይዞ መምጣት ምን የሚሉት ነገር ነው? ሌላ ፍቅረኛ ሌላ ህይወት ጀምሬያለሁ ይባላል እንዴ? እንደዚህ አይባልም እኮ። እሺ ከሄርሜላ ጋር ያለውን ነገር ጨርሶ ነው? ሄርሜላ እኮ መጀመሪያ የምታውቀው ነገር ነው። በምንሹ ነገ ከነገ ወዲያ እሷ ላይ ሌላ ሰው እንደሚያመጣ እኮ ሁላችንም ነግረነዋል አይደለ? ሌላ ሰው አሁንም እንደገና ደግሞ አራተኛ ሰው ደግሞ እንደሚያመጣ ደግሞ አሁንም እኔ እርግጠኛ ነኝ። አብርሃም ምንም የሚረጋጋ ሰው አይደለም፣ የተረጋጋ ሰው አይደለም። ገብቶሻል? ያልተረጋጋ ሰው ደግሞ እንደዚህ ነው ብሎ ማውራትም እንትን ማለትም ደግሞ በዚህ ሰዓት በጣም ከባድ ነው። ታውቂያለሽ? እንዴት ብለን ራሱ ማውራት እንዳለብን አላውቅም። እኔ ፍቅር ራሱ አንዳንዴ የምታረጋቸው ነገራቶች እኔ የምር ፍቅር ግን ይሄን ነገር ጀምራው ከሆነ አምሶሪ ለሷ በጣም አዝንላታለሁ ለሷ። ይሄን ነገር እውነትም ይሄን ነገር እንደዚህ ጀምራ እንደገና ሪሌሽንሺፕ ውስጥ ለመግባት የበፊት ፍቅሬ ምናምን እያለች የምትጃጃል ከሆነ ፍቅር እኔ በጣም ነው ማዝንባትም እንደገና ደግሞ ምደበርባትም። አገኛታለሁ፣ ነገም ማግኘት አይቀርም፣ ከነገ ወዲያም ማግኘት አይቀርም። ያለውን ነገር ጠይቃታለሁ። ምክንያቱም ጓደኛዬ ናት። ብዙ ነገራቶች አይተናል። ዛሬ አይደለም እኔና ፍቅር የምንተዋወቀው፣ ድሮ ልጅ እያለን ለሷም ልጅ እያለች እንተዋወቃለን። እያንዳንዱ ነገር ብዙ ነገሮች እንተዋወቃለን። በዚህ ልክ ደግሞ እሷ እንደዚህ የምርም እያደረገች ከሆነ እኔ አላውቅም። በጣም ከባድ ነው። እውነትህን ነው። በጣም ከባድ ነው። እኔ ዛሬ ራሱ የፈለኩክ ያለውን ነገር እንድታስረዳኝና መሄድም ካለብን ፍቅር ጋር ሂደን ማድረግ እንደሌለባት። ለምን አሁን አንቺ እንደዚህ ማድረግ የፈለግሽበት ምክንያት አሁን ፍቅርን እናግኛትና እናውራት እያልሽ ያለሽበት ምክንያት ምንድን ነው? አንደኛ ነገር ለሩት አስቤ ነው። ገባክ? ሁለተኛ ነገር ደግሞ እየተደረገ ያለውም ልክ አይደለም። ገባክ? በቃ የማይሆን ነገር ነው እያደረገ ያለው አብርሃም። አሁን ፍቅርንም ትቶት እርግጠኛ ነኝ ሌላ ሴት ጋር ይሄዳል። ገባክ? ለምን እንደዚህ ይሆናል? እሷስ ይሄን ሁላ ነገር ታውቃለች ወይስ አታውቅም የሚለውን መጠየቅ አለብን እሷን። ገባክ እንዴ? ምክንያቱም ሴት ሆና እንዴት ሴት ላይ እንደዚህ ትጨክናለች? አሁን እኮ ኦልሬዲ እኮ አብርሃም እያለ ያለው የኔና የሩታ ጉዳይ ሙሉ ለሙሉ ተጠናቋል። ከዚህ በኋላ እንደፈለኩኝ መሆን እችላለሁ። በፊት በትዳር ተይዤ ነበር። አሁን ግን ማንም የለብኝም። እንደፈለኩ መሆን እችላለሁ። እንደፈለኩ መዝለል፣ እንደፈለኩ ወደፈለኩበት መሄድ ስለምፈልግ ነው ትዳሬን የፈታሁት እያለ ነው ያለው። ኦኬ፣ እንደዛ ከሆነ ቤቷ እየመጣ በፈለገበት ሰዓት ነው እንደዚህ የሚሆነው ነው ወይስ ምንድን ነው እያለ ያለው? እንደዛ መሆን እኮ አይችልም ታዲያ። እና እንዴት ነው የሚሆነው? እንዴ ህግ አለ። በህግ መሰረት ነው መሄድ ያለበት እንዴ? አይደለም እንደዛ አይደለም። ህግ ቢኖር ወይ ደግሞ ስለ ህግ የሆነ ነገር ቢሆን እሱ ኦልሬዲ ምን መሰለሽ ለልጁ ተቆራጭ ማድረግ ምናምን ነው እንጂ ግዴታ ያለበት አንዴ ከሰው ጋር ከተፋታ አንድ ሰው ስለዛ ሰውዬ መጨነቅ ምን ማለት ምናልባት ህሊናው ካልወቀሰው በስተቀርና ያሳለፈው ነገር ካልያዘው እንትን እላለሁ ብሎ የማለት ግዴታ የለበትም። ትሪት የማድረግ ግዴታ የለበትም። እሺ ቤት ገባሽ ተጣሽም የማለት ግዴታ የለበትም። እኛ እንደዚህ ይበልኩ አይደለም። አሁን ለምሳሌ ልጁን ለማየት በፈለገበት ሰዓት ነው የሚመጣው። ሲቀጥል ደግሞ ሩታም እንዳለችው እሷ ጋር ይሄድና ሌላ አክት ነው የሚያሳያት። ገባክ? ለምን ሌላ ተስፋ የሚሰጣት? እሱ ይልሽ እንዳትመጣበት እኔ ለሩታም ነግሬያታለሁ ከዚህ በፊት። አሁንም ድጋሚ እየተጃጃልሽ ነው ሩታ፣
አጉል ከዚህ ከሁለት ከሶስት ቀን ከአራት ቀን በፊት ሩታ የተጃጃልሽ ነው። አሁን እያደረግሽ ነገር ትክክል አይደለም። ነገ ከነገ ወዲያ ተሰበርኩኝ ተጎዳሁኝ ብለሽ ትመጫለሽ ብዬ እኔና ፈረንጁ ቤቷ ድረስ ገብተን ያለውን ነገር አውርተናታል። በደንብ አውርተናታል፣ ዝቅዝቅ አድርገን ያለንን ስሜት። አሁን ደግሞ ያንን ነገር እኔ ደግማለሁ፣ ችግር የለብኝም። 100 ልብን ያለኝ 100ም ተሰባብሮ ቢያልቅ ሌላ 100 እንደገና ልቤ ራሱ ይፈበርካል ብላ ምትል ከሆነ መብቷ ነው። ገብቷሻል? ኖ እንደዛ አይደለም። ምን እንደሆነ ታውቃለህ? እንደ ሴት ሁላችንም እንደ ሴት ስናስበው፣ እኔ እንደ ራሴ ሳስበው እዛ ጋር መጥቶ የሆነ ነገር እያሳያ ከሆነ ይሄ ነገር ተስፋ አለው ብላ ታስባለች። ገባክ? ሴት ልጅ ነች። የሆነ ነገር እያሳያ ከሆነ ወይ ፍቅር ነገር ወይ እየተንከባከባት ከሆነ ለምን አታስብም እንዴ? እዚህ ጋር እኮ ጥፋቱ የእሱ አይደለም የእሱ ከሆነ እሱ እንደፈለገ ቤቷ ይመጣል። የምልሽ በቃ እነሱ ሁለቱ አንዴ ከተለያዩ እንደፈለኩ መሆን ይችላል። እኛም ሲጀመር ይሄን ነገር ነው የምንፈልገው። እንደፈለገ መሆን ይችላል። አብርሃም እንደፈለገ መሆን ይችላል። ማንም እኮ አልከለከለውም። ግን ሩታ ጋር እየመጣ አንዴ እየበጠበጣት ሌላ አክት እያሳየ ለምን እንደዚህ ያደርጋል እንዴ? ምን እያልክ ነው አንተ? ትክክል ነው አብርሽ፣ ትክክል ነው እያልክ ነው። እንደዛ አሉት እና ታዲያ ምንድን ነው እንዴ? ሩታ እኮ በጣም ብዙ ስቃይ አይታለች። እዩ ብዙ ስቃይ እዚህ ደረጃ የደረሰችው እንደ ቀልድ አይደለም። አንዴ እሱን እኮ ማንም አይክድም። እኔ እኮ እንደዚህ ምንም ነገር አልሆነችም እኮ እያልኩሽ አይደለም ያለሁት። አረ በጣም ደፋር ነው። እኔ የትናንትናው ቪዲዮ እያየሁት በቃ እግዚአብሔር እንዴት እንዳዘንኩኝ። እዩ እንዴ እንደዚህ ይደረጋል እንዴ? አያፍርም? ሄርሜላና ሩታን ጠርቶ ፍቅረኛ ሌላ ፍቅረኛውን ያሳያል። እኮ በጣም የሚያሳፍር ነገር ነው። በጣም ትዕግስተኛ ነች። እኔ ብሆን አልለቀውም ነበር። እኔ አላቅም። እኔ ሌላ ነገር ነው የማደርገው በእውነት። እዩ እንዴ ልጅ የሱ ልጅ ባሳደገች የሱ ልጅ በተንከባከበች ስንት ስቃይ ባየች እንዴ ምን ማለት ነው? እንደዚህ ይደረጋል እንዴ? ሁሉም ደግሞ የሱ ደጋፊዎች፣ እኔ የሚገርሙኝ ደግሞ የሱ ደጋፊዎች አብርሽ ትክክል የፈለገውን ማድረግ ይችላል። በጣም አብርሽ ያልበሰለ ሰው ነው። በጣም ህፃን ነው። እኔ ያስተዋልኩት በዛ ቪዲዮ ላይ በጣም ህፃን እንዴ። እርድና ነው እንዴ ሴት መቀያየር? ቆይ ነው ትልቅነት ነው ለሱ? ንገረኝ እስኪ። በጣም ኖር የሆነ ነገር እኮ ነው። በጣም የሚያስጠላ ነገር እኮ ነው። ምንም ቢሆንም ሁላችንም እህት ባይኖረው እንኳን እናት አለን ሁላችንም አይደለም? ሰው እንደዛ አይደረግም። በቃ ማድረግ የሌለበትን ነገር ነው ያደረገው። በጣም ኖር የሆነ ነገር ነው። ከነሱ ለመለየት የነሱን ጭቅጭቅ ላለመስማት ብሎ ሌላ ሴት ይዞ መምጣት ምንም ይሁን ነገር ነው እንዴ? እነሱ እኮ የራሳቸው ላይፍ አላቸው። በቃ መተው ካለበት ይተዋቸው። በስነ ስርዓት ተነጋግረው ነገሩን መፍታት ነው አለቃ እንዴ እንጂ ከነሱ የተሻለ ሰው አግኝቻለሁ ምናምን ብሎ እዛ ጋር ሌላ ድራማ መፍጠር አያስፈልግም። ሰው ይረዳሻል። አንቺ እኮ ትክክል እኮ አይደለሽም እያልኩሽ አይደለም ያለሁት። ግን ይሄ ነገር ሲጣራ ይሄ ነገር ፕራንክም ይሁን ምንም ይሁን አብርሃም እያደረገ ያለው ነገር ትክክለኛነቱን እስካላወቅን ድረስ እሱ ላይም መናገር እንትን ማለት እኔ ግን ከየትኛውም ነገር በላይ የተሰማኝና የደበረኝ በጊዜውም ለሩታም ብያታለሁ ትላንትና እንዴት ትገኛለሽ ሁለተኛ ሶስተኛ ሚስቱን አንቺ እሺ፣ ከዛ ሄርሜላ፣ ከዛ እንደገና ደግሞ ሶስተኛ ሌላ ሴት ደርቦ መጥቶ ሲናገርሽ እንዴት ዝምት ያለሽ? እንዴት ቢያንስ ጥላሽ እንዴት አትሄጂም? እንዴት ቁጭ ብለሽ ሶስተኛ ሚስቱን ለመተዋወቅ እጅሽን ትዘረጊያለሽ? እሱን ነው ያልኩት። ገብቶሻል? ምን ታርግ በቃ ለማየት ነው ሄደችው። በቃ አለቀ። ግን እሱ እኔ አላውቅም ልጅ ወልዳለትም ይሄን ያክል እንደዚህ በቃ በጣም ማለት የናቃት። እኔ እግዚአብሔር እውነቴን ነው እዩ እንደዚህ አይደረግም። በእንደዚህ በዚህ ልክ ተጋፍታ የምትሄደው ለምን እንደሆነ አላውቅም። ሄርሜላም አላውቅም ለምን እሱ ማን ነውና ነው የሚለቀስለት ለሱ ብለው የሚከፉት ምናምን ለምንድን ነው? እሱ ማን ነው እንዴ? ይሄን ያክል እሱ እኮ ምንም ያደረገላቸው ነገር እኮ የለም። ምን ይዞ መጣ? ሴት ይዞ ነው የመጣው። ሶስተኛ ሴት ነው ሊያስተዋውቃቸው። እኔ ይሄን ቪዲዮ ሩታም ሄርሜላም እንደምታዩት እርግጠኛ ነኝ። እና እባካችሁ ሁለታችሁም በተቻላችሁ አቅም አብርሽን ተውት። በቃ እናንተ ከሱ በላይ ይገባችኋል። ሩታም ሄርሜላም እውነቴን ነው እንዴ ሩታ ልጅ አለሽ። በቃ ልጅሽን አሳድጊ። በቃ ከሱ በላይ ይገባሻል አንቺ። እሱ ማን ነው ይሄን ያክል? እውነቴን ነው እዩ አይደል እንዴ? ጭንቅላታቸው ምን እንዳወራቸው ምን እንደደፈነባቸው ነው ያገባኝ። እኔም በጣም ነው በቃ በዚህ በመጨረሻ አሁን ትናንት በተለቀቀው ቪዲዮ በጣም ነው የከፋኝ። በእውነት የምሬን እኔ እንደዚህ የከፋኝ እሷ ደግሞ አሰብኩት እንዴት ሊከፋት እንደሚችል እንዴ በጣም ከባድ ነው። ምን እናርግሽ? አሁን ምንድን ነው እያልሽኛለሽ? እኔ አሁን ዛሬ የጠራው ከኔ አንዲያ ነገር ፍቅር ጋር እንድንሄድ እና ያለውን ነገር እንድትነግራት ነው። እኔ እንኳን ባልሄድ አንተ ሄደህ በቃ እንድታስጠነቅቃት ሁሉም ነገር አስረዳት። ማታውቅ ከሆነ እንግዲህ ሁሉም ታውቃለች ብዬ አስባለሁ። እንግዲህ ሁሉም ነገር ቪዲዮም ታያለች ብዬ አስባለሁ። እማታይ ከሆነ ግን ሁሉም ነገር ንገራትና በቃ ስነ ስርዓቷን እንድትይዝ
ሴት ነቻ፣ እንደ ሴት ትከበር፣ አለቀ። ገባክ? እኔ የምፈልገው እሱ ነው። እኔ እሷንም ምን ነገር ፈልጌ አይደለም፣ ግን በቃ እየተደረገ ያለው ጥሩ አይደለም፣ ደስ የሚል ነገር አይደለም። ለእይታ ራሱ ደስ አይልም። እዩ እንዴ ምን ማለት ነው? 3 ሴት ምን ሊያኖራቸው ነው አንድ ላይ ነው? አንዷን አንድ ቀን አንዷን አንድ ቀን ሊል ነው? አይ አያፍርም እኮ አብርሃም ያደርገዋል። ምክንያቱም እንደዚህ ያደረገ ልጅ እንደዚህ ደግሞ ያደርግ ብሎ አይታሰብም። ገባክ? ለማንኛውም እኔ ያለውን ነገር ላጣራና ነገ ባሳውቅሽስ ምን ይመስልሻል? እኔ ደስ ይለኛል። በቻልኩ አቅም ግን ፍቅር ጋር አሁን ራሱ ብትሄድ ደስ ይለኛል። እኔም አሁን ወደ ሩታ ጋር እየሄድኩኝ ነው ያለውን ነገር ሩታ ጋር ሂጂ አውራታለሁ እንትን እላታለሁኝ። ከዛም በኋላ ያለውን ነገር አሳውቅሻለሁ። እንደዚህ ስለምትጨነቂ ስለምታስቢ ደግሞ ከልብ አመሰግናለሁ። ያው እዩም ያለኝን ሰምታችኋል እና እሱ ጋር ያለውን ነገር አጣርቼ ሁሉም ነገር ለእናንተ የማሳያችሁ ይሆናል። የምነግራችሁ ነገር ይኖራል ቤተሰቦች እና እስኪ እዩ የሚለኝን እስኪ እጠብቃለሁ።